ደብረጽዮን ተገኝተዋል። ዘመነ ካሴ ጥምዶ መንገዳችን ነው ብሏል። እስክንድር ነጋ ከጠላቶች ጋር የሚደረግ ትብብር ነው ብሎታል። ጠቅላይ ሚኒስትር ዶክተር አብይ አህመድ ደግሞ በግል አቅም ከማጣት የተፈጠረና እስኪ በዚህ ደግሞ እንሞክረው በሚል የተፈጠረ ስብስብ ነው ይሉታል። የጥምዶ ጉዳይ በድጋፉም በተቃውሞም አየሩን በሞላበት በአሁኑ ሰዓት ደብረጽዮን ለመደራደር ተናግረዋል። መቀሌ ላይ የተካሄደ ውይይት ነው። ከጥምዶ በፊት የመቀሌውን ውይይት እናስቀድም፣ ከዚያም በጥምዶ ዙሪያ ያሉትን አወዛጋቢ መረጃዎች እናስከትላለን። ከዚህ በኋላ ጊዜ ማጥፋት ነው። ድርድር፣ ንግግር የሚባል ነገር አይኖርም። ውይይት ቢሳካ ኖሮ እስከዛሬም ድረስ ብዙ ለፍተን ጥረናል፣ አልሆነም። እናም ከዚህ በኋላ ብቸኛው መፍትሄ ስርዓቱን ማስወገድ ነው። ለዚህ ደግሞ ቆርጠናል፣ አቅሙም አለን። ከሌሎች ኃይሎች ጋርም ጥምረቶችን ፈጥረናል። የትላንት ጠላቶቻችን የዛሬ ወዳጆቻችን ሆነዋል። ዲፕሎማሲን በተመለከተ እንዲሁ ጊዜ ማጥፋት ነው። እስከዛሬ ሞክረናል በማለት ከሳምንታት በፊት በአንድ የመቀሌ መድረክ ላይ የተናገሩት ደብረጽዮን ገብረ ሚካኤል ይህንን ሐሳባቸውን የቀየሩበትን አንድ የመቀሌ ትዕይንት አሳይተዋል። ደብረጽዮን በጊዜው ይህንኑ ንግግራቸውንም በተግባር ለማረጋገጥ ይህንን ንግግር ባደረጉ በቀናት ልዩነት ወደ መቀሌ አምርተው የነበሩትን በኢትዮጵያ የአሜሪካ አምባሳደር ኢርቪን መሲንጋን አላናግርም በማለት በምክትላቸው ማኑኤል አሰፋ በኩል የመቀሌ ውይይት እንዲካሄድ ያደረጉ መሆኑ የሚታወስ ነው። በጊዜውም የለም ደብረጽዮን ቆርጠዋል ሲባልም ነበር። ከዚያ በኋላ ነገሮች ተባብሰው የሸረሪና ውጊያ ተካሄደ። በተለያዩ አካባቢዎችም ተከታታይነት ያላቸው የድሮን ድብደባዎች ተሰሙ። በዚህ መሃልም በርካቶች ብዙም ያላስተዋሏት ለዓለም አቀፉ ማህበረሰብ ይድረስልን ምነው ዝም አላችሁ በድሮን እየተደበደብን ነው የምትል ዘለግ ያለች መግለጫ በህወሓት የማህበራዊ ትስስር ገጽ ላይ ተለቀቀች። ይህ የህወሓት አቤቱታ በተሰማበት በቀናት ልዩነት የቀድሞ የናይጄሪያ ፕሬዝዳንትና በአሁኑ ሰዓትም የአፍሪካ ህብረት ልዩ መልእክተኛ አዲስ አበባ ገብተው ወደ መቀሌ አምርተዋል። ከሳምንታት በፊት ምንም አይነት የድሮን ድብደባ ባልነበረበት በኢትዮጵያ የአሜሪካ አምባሳደር ኢርቪን መሲንጋ መቀሌ ቢሄዱም አምባሳደሩን አናግራቸው ለኔ ማናገሩ ትርጉም የለውም ያሉት ደብረጽዮን ገብረ ሚካኤል ከሰዓታት በፊት መቀሌ የገቡትን የአፍሪካ ህብረት ተወካይ አዛውንቱን ኦሉሴጉን ኦባሳንጆ አቤት ወዴት ብለው ማናገራቸው ጉዳይ ብዙዎችን አስገርሟል። የሰሜኑ ጦርነት እንዲያበቃ በማድረጉ ረገድ በህብረቱ በኩል የዛሬ 3 ዓመት የፕሪቶሪያው ስምምነት እንዲፈረም አይነተኛ ሚናን የተጫወቱት የቀድሞ የናይጄሪያ ፕሬዝዳንት ኦሉሴጉን ኦባሳንጆ እንደዚሁም የቀድሞ የኬንያ ፕሬዝዳንት ኡሁሩ ኬንያታ ከሰሞኑ አዲስ አበባ ገብተው በሀገራዊ ምክክሩ ማጠቃለያ ጉባኤ ላይም ንግግር ያደረጉበት ሁኔታም ታይቷል። እንደሚታወቀው ኦባሳንጆ የቀድሞ የናይጄሪያ ፕሬዝዳንትና በአሁኑ ሰዓት ደግሞ የአፍሪካ ህብረት ከፍተኛ ወኪል ሆነው በማገልገል ላይ የሚገኙ ሰው ናቸው። በ2 ዓመታቱ የፌዴራል መንግስትና የህወሓት ጦርነት ወቅትም ኦባሳንጆ የህብረቱ ልዩ ወኪል በመሆንም ደጋግመው በመቀሌ ተመላልሰዋል። በመጨረሻም በ2015 ዓ.ም የፕሪቶሪያው ስምምነት እንዲፈረም ጥረቶችን ካደረጉት ሰዎች መካከልም በግንባር ቀደምትነት የሚጠቀሱም ናቸው። ኦባሳንጆ ከስምምነቱ መፈረም ባሻገርም ስምምነቱ መሬት እንዲወርድ በማድረግም ረገድ በድህረ ፕሪቶሪያ ስምምነት ወደ አዲስ አበባም ሆነ ወደ መቀሌም ተከታታይ ጉዞዎችን አድርገዋል። በቅርቡም ህወሓት ወደ ጦርነት እገባለሁ በማለት ማስታወቁን ተከትሎ ወደ መቀሌ አምርተው ከህወሓት ከፍተኛ አመራሮች ጋርም መክረው ነበር። ነገር ግን ጉዟቸውን ተከትሎ የተገኘ ይህ ነው ሊባል የሚችል ውጤት አልነበረም። ከዚያ በኋላም በህወሓትና ፌዴራል መንግስት መካከል ኃይልን የማንቀሳቀስ ሁኔታዎች ታዩ። መቀሌን ጨምሮ በተለያዩ አካባቢዎችም ተከታታይነት ያላቸው የድሮን ጥቃቶች ተፈጸሙ። በሸረሪና ቆቦ አካባቢዎችም ውጊያዎች ተካሄዱ። ከዚያም ህወሓት ከጥቂት ቀናት በፊት በክልሉ ኮሚኒኬሽን ጉዳዮች ጽህፈት ቤት በኩል ባወጣው መግለጫ በዚህ ሁሉ ተከታታይ የፌዴራሉ መንግስት የድሮን ጥቃት መሃል ዓለም አቀፍ ማህበረሰብ ምነው ዝምታን መረጠ? ነገሮች አሁን ካሉበት በላይ የባሱ ሳይባባሱ ዝምታቸውን ስበሩ በማለትም በዚሁ መግለጫቸው ተማጽኖን አሰማ። በዚህ መሃል ደግሞ የቀድሞ የፌዴራሉ መንግስትና የህወሓት አደራዳሪ ኦሉሴጉን ኦባሳንጆ አዲስ አበባ የገቡ መሆኑን ከአፍሪካ ህብረት በኩል የወጣው መግለጫ ማስታወቀ። ኦባሳንጆ አዲስ አበባ ከገቡ በኋላ የመከሩት ከዚህ ቀደም የፕሪቶሪያውን ስምምነት ካደራደሩና ካፈራረሙ የአፍሪካ ህብረት አመራሮች ጋር ነበር። አንደኛውም የምክክሩ አካል የህብረቱ ኮሚሽን ሊቀመንበር መሐመድ አሊ ዩሱፍ ነበሩ። በሁለቱ መካከል ውይይት መካሄዱን በተመለከተ የአፍሪካ ህብረት በኤክስ ገጹ ያስታወቀባትም ሁኔታም ታይቷል። የህብረት ኮሚሽኑ ሊቀመንበር መሐመድ አሊ ዩሱፍ እና ኦሉሴጉን ኦባሳንጆ አሁን እየታዩ ባሉት ቀጠናዊ ለውጦች ላይ ቁጭ ብለው መክረዋልም ተብሏል።
ከዚህ ጋር በተያያዘም የአፍሪካ ህብረት ሊቀመንበሩ መሐመድ አሊ የሱፍና ኦባሳንጆ ዘላቂ አህጉራዊ ሰላምና መረጋጋት እንዲሰፍን በማድረጉ ረገድ የጀመራቸውን ስራዎች እንዲቀጥሉባቸው ማሳሰባቸውንም ባለፈው ቅዳሜ የወጣው የአፍሪካ ህብረት የኤክስ ገጽ መረጃ አመልክቷል። ኦባሳንጆ ከአፍሪካ ህብረቱ ውይይታቸው በኋላ ከኢትዮጵያ ባለስልጣናት ጋርም ተገናኙ። ከዚያም ወደ መቀሌም አቀኑ። ኦባሳንጆ መቀሌ መክረው ማንንም ማነጋገር አልፈልግም በማለት የማሉትንና የተገዘቱትን ደብረጽዮንን አነጋግረው የተመለሱ መሆኑም ታውቋል። ከመቀሌው የኦባሳንጆ መልስ ምን አለ የሚለው ጉዳይ ወሳኙ ጥያቄ ነው። አሁን ባለው አካሄድ በፌዴራል መንግስትና በህወሓት መካከል ድርድሮች ቢኖሩ የፕሪቶሪያውን ስምምነት አፈጻጸም የሚመለከት ድርድር ነው ወይስ አዲስ ድርድር የሚለውም ሌላኛው ጥያቄ ሆኖ የሚነሳ ሆኗል። ደብረጽዮን ከኦባሳንጆ ጋር በነበራቸው ውይይት ወቅትም የፌዴራል መንግስቱ ሊፈጽማቸው ይገባል ያላቸውን የተለያዩ ጥያቄዎችን ያነሱ መሆኑም ታውቋል። ከጥያቄዎቹ መካከልም የኢኮኖሚ እገዳዎች በአስቸኳይ ይነሱልን፣ ወታደራዊ ከበባዎች ይቆሙ፣ ህገ መንግስታዊ ወሰኖች ወደ ነበሩበት ተመልሰው ተፈናቃዮች ወደ ቤታቸው ይግቡ፣ እንዲሁም የተሰረዘው የህወሓት የፖለቲካ ህልውና ይመለስ የሚሉ ይገኙበታልም ተብሏል። በእርግጥ አሁን የኦባሳንጆ የተጀመረው የሰላም ጥረት ይቀጥላል ወይስ በዚሁ ይቋጫል የሚለውን በተመለከተ በቀጣይ የሚኖሩት ሂደቶች በግልጽ እየለየ የሚመጣ ይሆናል። ኦባሳንጆ በህወሓት አመራሮች በኩል የተነሱትን የመቀሌ ጥያቄዎችን ይዘው ከፌዴራል ባለስልጣናት ጋር ከተነጋገሩ በኋላ ወደ መቀሌ ከተመለሱ በእርግጥም ጅማሮ በውጤት መስመር ላይ ነው ማለት ነው። ካልሆነ ግን አልተሳካም በሚለው ሊወሰድ የሚችል ነው። ያም ሆኖ ግን የፌዴራል መንግስትም ዝምታውን የመረጠበትና በተከታታይ እየደረሰ ያለው የድሮን ጥቃት ግን በህወሓት ላይ ከበድ ያለ ወታደራዊ በትርን ያሳረፈም ይመስላል። ከዚህ በኋላ የስርዓቱ መቃብር ላይ እንገናኝ የሚለው መፈክር ለስለስ ብሎ ኦባሳንጆን የማነጋገሩ ሁኔታም ታይቷል። በዚህ ዙሪያ ይህንን ካደረስናችሁ ጽምዶ የተባለውን ጥምረት አልቀበለውም ስላለው እስክንድር ነጋም የተወሰነ መረጃ እናደርሳችሁ። ጋዜጠኛውና የሰብአዊ መብት ተሟጋቹ እንዲሁም በመጨረሻም የራሱን የፖለቲካ ፓርቲ አቋቁሞ ወደ ሰላማዊ ፖለቲካ ትግል ገብቶ የነበረው እስክንድር ነጋ አሁን ደግሞ ነፍጥ አንግቦ ከመንግስት ጋር እየተፋለመ ይገኛል። በዚህም የተወሰኑ ዓመታትን አስቆጥሯል። ጎጃም ጀምሮ ሰሜን ሸዋ የገባው እስክንድር በፋኖ ታጣቂዎች አደረጃጀት ውስጥ በርካታ ውጣ ውረዶችና ፈተናዎች እንደገጠሙትም ይናገራል። በዚህ ሂደት ውስጥም ወጥ ድርጅትን መስርተን በሚል ዙሪያ እስክንድር አፈንግጧል በሚል ጠንካራ ያሉ የቃላት ዘመቻዎችም ተከፍተውበት ነበር። አንዳንዶች እስክንድር ከመንግስት ጋር ተደራድሮ የመመለስ እንቅስቃሴ ውስጥ ነው ሲሉም ነበር። መሃል ላይ እስክንድር ድምጹም ጠፋ። ስለሱ የሚያወራም የሚወራም ሳይኖር ወራት ነጎዱ። በዚህ ሂደት ውስጥም እስክንድር ተገደለ፣ በህይወት የለም የሚሉ መረጃዎች በስፋት ተሰራጩ። አሁንስ በዛ የለም ድምጼን ማሰማት ሳይኖርብኝ አይቀርም ያለ የሚመስለው እስክንድር በድምጽ ብቅ አለ። ከዶይቼ ቬለ የአማርኛው ክፍል ጋርም ቆይታ በማድረግ ሞተ ተገደለ የሚባለው ሐሰት ቢሆንም የግድያ ሙከራ አልተደረገብኝም ማለት ግን አይደለም ሲልም ተናገረ። እስክንድር ለፍልሚያ በገባበት ሜዳ በብዙ ፈታኝ ሁኔታዎች እንዳለ ከዚሁ ቃለ ምልልሱ መረዳት ተችሏል። ቀደም ብሎ የፋኖ ታጣቂዎችን ከማደራጀት ጀምሮ እስከ አመራር ቦታ ድረስ የነበረው እስክንድር በአሁኑ ሰዓት ሁሉንም ትቼ በተራ ባልነት ላይ ይገኛሉ ሲልም በዚሁ ቃለ ምልልሱ ተናግሯል። ከዚህ ውጭም እስክንድር በነዘመነ ካሴ በኩል በህወሓትና ከሌሎች ኃይሎች ጋር ተፈጥሯል ተብሎ ስለሚነገረው ጽምዶ ወይም ጥምረት ጉዳዩም ግልጽ የሆነ ተቃውሞን አሰምቷል። እስክንድር ጥምዶውን ሲቃወምም አሉኝ ያላቸውን ምክንያቶች በመዘርዘር መሆኑን ታይቷል። አንደኛው በእስክንድር በኩል የቀረበው ጥምዶን የተመለከተ ተቃውሞ በጥምዶ ውስጥ ገባው ያለው የፋኖ አመራር በጊዜያዊ ፋኖ አንድነት አስተባባሪነትን እንዲያሳልጥ ጊዜያዊ ስልጣን የሰጠው እንጂ ከሌሎች ኃይሎች ጋር ጥምረት እንዲፈጥር አልነበረም በሚል ነው። እስክንድር ከሌሎች ኃይሎች ጋር ጥምረትን መፍጠር ይቅርና የራሱ የፋኖ ጥምረት በራሱ አልተጠናቀቀም ሲልም ተደምጧል። እስክንድር ጥምዶውን ቃወማለሁ ላለበት ሌላ ምክንያትም አስቀምጧል። ይኸውም የጥምዶ ኃይሎች ኋላ ታሪክን መመርመር ያስፈልጋል በሚል ነው። እስክንድር እነዚህን ኃይሎች ጸረ ኢትዮጵያና ጸረ አማራ ናቸው፣ ከነዚህ ኃይሎች ጋር ጥምረትን ማድረግ አያስፈልግም በማለትም ኮንኗል። ከዚህ አንጻር ጥምዶን መመስረት ከተባለም የአመራሩ ብቻ ሳይሆን ታጣቂው ሰራዊት ጭምር ሊመክርበት ይገባልም ነው ያለው። ጥምዶ የተባለው ጥምረት ዋና አስኳል ሆኖ ቀኝ ከግራ ያገናኛል ያለው ህወሓት ከፋኖ ታጣቂዎች ጋርም ጥምረትን ፈጥሬያለሁ በማለት በተደጋጋሚ ማስታወቁ የሚታወስ ሲሆን
በነዘመነ ካሴ በኩልም ይኸው ማረጋገጫ ተሰጥቶበታል። አንዳንዶች ይህ ጉዳይ ሲሮጥ የታጠቁት ነው፣ እንደዚሁ የጋራ ጠላት አለን በሚል ብቻ የተፈጠረ ግንኙነት ነው፣ ጥምረት ለመባልም የሚያበቃ አይደለም፣ ታክቲካልም ስትራቴጂክም አይደለም በማለት ጠበቅ ያለ ትችታቸውን ሲያሰሙበት ይታያል። ሌሎች ደግሞ ጥምዶ ከሀገር ውስጥ አልፎ ኢትዮጵያን እንደ ሀገር መቀጠል ከማይፈልጉ የውጭ አካላት ድረስ የሚጎትት የፖለቲካ ሀረግ ያለው በመሆኑ በጥንቃቄ ተመልከቱትም ሲል ይሰማል። በሌሎች የጥምዶ አቀንቃኞች በኩል ደግሞ ጥምዶ መዳኛ መንገዳችን ነው፣ በጋራ ጠላታችን ላይ ጋራ ክንዳችንን ለማሳረፍ የቀየስነው መንገድ ነው እየተባለም ይገኛል። በቅርቡ ከኦሮሞ ብሮድካስት ኔትወርክ ጋር ቆይታ ያደረጉት ጠቅላይ ሚኒስትር ዶክተር አብይ አህመድ መንግስታቸውን የሚፋለሙ ኃይሎች አንዱ ከሌላው ጋር መሰረትን የሚሉት ጥምረት ያንዳንዳቸው መንግስታቸውን ለመገዳደር አቅም እንደሌላቸው ማሳያ መሆኑንም በመግለጽ ማብራሪያቸውን የሰጡበት ሁኔታም ታይቷል። በወቅቱ ሰሞን ህወሓት ከትግራይ ወደ አዲስ አበባ በመመለስ መንግስታቸውን በቀላሉ አፍርሼ እቆጣጠራለሁ የሚል ግምት የነበረው መሆኑንም አመልክተው፣ ይሁንና የ2 ዓመታቱን የጦርነት ሽንፈት የተረዳ በመሆኑ በአሁኑ ሰዓት የቀድሞውን ሐሳቡን በመቀየር ከውስጥና ከውጭ ኃይሎች ጋር ለመተባበር የሚያደርገው እንቅስቃሴ አቅም አልባ መሆኑን ያሳያል ሲሉም ነበር የተናገሩት። እስክንድር ጥምዶ የተባለውን ጥምረት የሚቃወም መሆኑን ቢገልጽም አሁን ባለው ሁኔታ በአዲሱ የፋኖ አደረጃጀት ውስጥ ምንም አይነት ኃላፊነት ሳይገኝ በተራ አባልነት እየሰራ መሆኑንም ከዶቼ ቬሌ ጋር በነበረው የስልክ ቃለ ምልልስ ተናግሯል።